ተመስገንልኝ ይህችን እድሜ ለንስሐ የሰጠኝ ተመስገንልኝ መጨረሻዬን አሳምርልኝ ተመስገን የእውነት ኢሞሽናል ያደርጋል። እንደዚህ አይነት ሰው የቤቢሻ እንትን ዴዲኬሽን ደግሞ በጣም ይገርማል። እና ሁሌ ወንድሞቿን እህቶቿን ልደት ሲገጥም ያው እኔ የክረምት ልጅ ስለሆንኩኝ ወንዝ በወንዝ አድርገዋለች። ኬኩ ከላይ ያለው ወንዝ ነው። ኧረ ሌላ ውስጥ ተው ግን ተው ያብሻ ምስጋና ተመልከት። እውነቶች አይ ጎርፍ በጎርፍ አረግሹ ብዬ ነው። ከላይ አመሰጠርሹ ብዬ ነው። አታጠፋም? እናጠፋለን። እውነት ዊሽ አርገናል። ኦፍኮርስ ክርስቲያን ከሆነ ዊሽ ሊያደርግ የሚችለው የታወቀ ነው። እና ኤኒዌይስ ግን እሺ በይ ተዘጋጅተናል። ስንት ሰው ነን? ያኔ ብዙ ትንፋሽ ታግዥኛለሽ። በይ 1 2 3 እሺ እያጠፋሽ እንጂ ራሽ ምን ሊሆን ይችላል? የዋዲ አቅም አንሷል። ያስገቡት አራግዘኝ ጋዲ እፍ አይደለም የሚባለው የዋዲ ነው የሚባለው። እፉዬ ገላ ነው እንደ እየጠራ ያለ ወደ ውስጥ አልሳቡ አሎ ወደ አልተው ነው አውጣው ላውን አጥፋው። ቶሎ በል በይ ቤትሻ አንቺ በጣም ነው እንደ የምትቀልጅ። ኧረ ትንፋሽን ጨረሹ። ሶስተኛ በይ። አንድ ቀርቷል። ራሷን ሶስት ነው መጥፋት ያለበት። አንዱማ ለምን ይጠፋል? ተይ እንጂ ሁሉም አጥፍተሽ ወሬ እንዳታረጊ። እንዳይዘጋ ላይቭ እንዳይዘጋ ላይቭ እንዳይዘጋ። እንደዚህ ፋየር ነገር ሴንሲቲቭ መሰለኝ አይደል? እናቱ ሃፒ በርዝዴይ ፓፓ እንኳን ተወለድክ ያዲ እንኳን ተወለድክ ያራዳ ልጅ ሮስኪ። አመሰግናለሁ ወንድሞቼ፣ እግዚአብሔር ያክብርልኝ። እንኳን ተወለድክልን፣ ደስ ብሎናል። እናመሰግናለን። ቁረሾ ምንድን ነው ሌላ እንደት ያድራል? ብቻዋን ነው የምትበላው። አሁን ታያታለህ። ብቻዋን ልቁረሳው ረሳሁት። በሂሳብ እንደት ያለው አለ። እኛ እፍ ስንል የነበረው ለምን ይቆረሳል? ስማ በሂሳብ እንደት አለ መሰለኝ። እንዴት ነበር ቆረሰው? ወይኔ ኬኩ ራሱ በዳቦ መልክ ልቆርስ አማትቢ በጣም ይበት እና ገልብጭ መባረኩ የገጠር እርከን አልመስልም ጋዲ። አይ ቤቲ ገልብጭው። እኛ ቤተክርስቲያን ዳቦ ኬክ ምናምን እኮ ከፊት አይቆረስም። ገልብጭው። ትርጉሙ ምንድን ነው? መገልበጡ ትርጉም አለው ደግሞ። እኔ ስታይ ነው ትዝ የሚልህ እስካሁን ድረስ በዲያቆናቱ ስተገልብጡ ያሬዱ። እሺ ቀጥሉ ያሬዱ፣ ቀጥላል። ልቁረስ ወይስ እንዴት ነው? ቆይ እንጂ ዲያቆናት አሉ እነሱ መጀመሪያ ለካ ይመረቃል። እሺ ተመራረቅ። ዮሐድዬ እንኳን ተወለድክልን። አንተ ድንቅ ስጦታ፣ ድንቅ ወንድም ዮሐድዬ። በእውነት እንደ ቅጥነቱ ለአንድ ሰው ብቻ መሆን የሚገባው ነው፣ ግን በጣም ሰውነቱ ቀጭን፣ ግን ለብዙ ሰው የሚበቃ ደግሞ ማንነት ያለው በጣም ድንቅ ወንድም ነው። ከዮሐድዬ ጋር እንግዲህ 4 ዓመት ሆነን ሳቀው እና በጣም ደስ ብሎናል። ዮሐድዬ በጣም እንወድህ። ግን ደግሞ አስቡት እስካሁን ድረስ 70 ሺህ ብቻ ነው ፎሎወሩ እና 100 ሺህ እንኳን አልገባም። ብዙ የማይጠቅሙንን በህይወታችን ላይ ምንም ቫሊዩ የማይሰጡን ሰዎች ፎሎ እናደርጋለን። እነ ዮሐድዬ ወንድሞቹ፣ ሌሎቹም
ስንት ነገር የሚጠቅሙን ወንድሞቻችን ናቸው እና ዮሐድዬ 70,000 ነው። ፍቅራችሁን በደንብ ፎሎ አድርጋችሁት ከዚህ በላይ እያስተማረ እንዲበረታ ብታበረታቱ ደስ ይለኛል። ዮሐድዬ ቀሪ ዕድሜክ ደግሞ የንስሐ የበረከት የደስታ ቤቱን በደንብ የእግዚአብሔርን ቤት የምታገለግልበት ለእህት ለወንድሞችህ ደስታ እረፍት የምትሆንበት ይህ ዓመት ደግሞ በረከት የምታገኝበት ትዳር የምታገኝበት እግዚአብሔር ቤትን የሚሰራበት አይምሮ ልብህን ጥበብህን ማስተዋልን ሁሉ የሚጨምርበት ትንሽም ደግሞ እግዚአብሔር ከፈቀደ ደግሞ የምትወፍርበት በጣም በአገልግሎትህ ይበልጥ ደግሞ ጥበብ ሚስጥር የሚገለጥበት እድሜ ያርግልህ። ወጥተህ በሰላም ግባልን። የረገጥከው መሬት ሁሉ የበረከት ያርግልህ። የነካው ይባረክልህ። ዮሐድዬ ከዚህ በላይ ከፍ በልልን። በስጋም በረከት ከፍ በልልን። የሁሉ ፍጻሜ ማሰሪያው ክቡር ስጋው ክቡር ደሙ ነው እና ደግሞ ለክቡር ስጋ ለክቡር ደሙ የምትበቃበት የንስሐ እድሜ ያርግልህ። እኔ በጣም የምወደውና በጣም ከመሳሰላቸው ታላላቅ ወንድሞቼ መምህሮቼ አስተማሪዎቼ አንዱ ዮሐድዬ ነው እና በጣም እወድሃለሁ። ይህን አጋጣሚ ተጠቅሜ ስሜታዊነቴንም እየገለጽኩኝ ነው እና አመሰግናለሁ። ቤትሻ ጊዜ ስትልኝ መልካም አረ ሌላ ሰው እንዳይቀድምህ ሁሉ ምርቃትማ ያው ዲያቆን አንደበታቸውም የተገራ ያው አንድ መሀል ላይ ትንሽ ያስቸግራሉ እንጂ የሆነ ያው እኔ ተማሪ ነኝ ምናምን ይላል ዲያቆን እና እሱ ትንሽ ይረብሻል እንጂ የዲያቆን ያሬዱ የምንወደው የምናከብረው እንደ ታላቅ ወንድም ቢመክር የሚሰማ ቢያስተምር ደግሞ ሁሉም የሚገባ ወንድማችን ነው እና አንተን የመሰለ ወንድም እግዚአብሔር አምላክ ስለሰጠኝም እግዚአብሔር አምላክ አመሰግናለሁ። እናንተን የመሰለ ወንድሞች እህቶች ስለሰጠኝ እግዚአብሔር አምላክ አመሰግናለሁ እና እድሜ ለንስሐ የሚጨምር ጌታ አዲስ ዘመንን ደግሞ ስለሰጠኝ እግዚአብሔር አምላክን አመሰግናለሁ። ሁላችሁም እዚህ የነበራችሁ ፍቅራችሁን ለገለጻችሁልኝ እና መልካም ምኞታችሁን ለሰጣችሁ ሁላችሁም እግዚአብሔር አምላክ ይስጥልኝ፣ እግዚአብሔር አምላክ ያክብርልኝ። እሱ ውለታውን የሚመልስ የሚከፍል ጌታ ሁሉ ውለታውን ይክፈላችሁ። እግዚአብሔር ያክብርልኝ። በጣም የእውነት ኢሞሽናል ያደርጋል። ያው የክርስትና ትልቁ ስጦታ እንደናንተ ያለ ወንድም እህት ማግኘት ነው እና በጣም የተመረጡ እርስ በርሳቸው የማስመሰል ፍቅር ሳይሆን የምርም ከልብ የሆነ ፍቅር የሚሰጡ ወንድም እህቶችን አግኝቼበታለሁ። በዚህም በጣም ደስ ይለኛል እና እናንተን የመሰለ ወንድም እህቶች የሰጠኝ እግዚአብሔር አምላክ የተባረከና የተመሰገነ ይሁን እና በጣም አመሰግናለሁ። በጣም አከብራችኋለሁ። በጣም ነው የምወዳችሁ። ቴንክ ዩ። እኛንም ልታስለቅሰ ነው እንዲያን ሰው ተው እንጂ ስሜታዊነት እየበዛ ነው። ባይሆን ስሜታዊ ሆንኩኝ ይቅር በለኝ። ኧረ ስቀልድ ነው። ዮሐድዬ ያሬድ ቅድም ያለን ግን ሰምታል። እንደ እግዚአብሔር ፈቃድ በሚቀጥለው ዓመት ከወፈርክ ያለን ፓርት እሱን ፓርት ግን ምንም አላልክበት እኮ መሀል እኮ ያቦካል። ለሰው ስለት ለምጣል ከተገባል ሰው መሰለ እያለሁ ፈጥራችሁ መርቁት እንጂ የኔን ፈጠራ ይዛችሁ ላይ እንዳትጨምሩ። ያሬዱ ስለት ነው አትልም እንዴ? ዝም ብለህ አንተ ስለት ነው አትልም? እየበላሁ ብታወራ ይሻለው። በጣም ተራበች ቤቲ። ባይዘዌ ማለት ነው። ቴሌግራም ላይ እንደነገርኳት ማለት ዮኒ ነበር በመጀመሪያ እንትን ያለኝ እና እንደነገርኳት ቶሎ ነው ሰርታ ያንትን ያለችው ኬክ ሰራው ምናምን ያለችው እና ሁል ጊዜ ነው ኤፒሶን እንደዚህ የወንድሞች እህቶች ልደት ምናምን ከሆነ ሁሌ ትሳተፋለች። ሁሌ እንደዚህ ሶሻል ሚዲያ ላይ እንደዚህ አውጥታ የወንድማዊ እህቷን ፍቅር ታሳያለች እና እናመሰግናለን። ኤፒሶን ወንድማችን ይዋድ ኡስታዛችን እግዚአብሔር አምላክ ከዚህም በላይ እንድታገለግል እድሜና ጤና ይስጥ። ከዚህም በላይ ደግሞ አህዛብን የምትማርክበትን ጤና ይስጥ። አገልግሎትህን ይባርክልን። እንወድሃለን። እናመሰግናለን ስለመጣህ። እሺ አይዞሽ ትበይ። አንተ እኮ እሺ ቀጥል፣ ችግር የለውም። እሺ ቤት አበሻችሁ ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ ሁላችሁንም።
ሁለት እህቶችን እንደዚህ አስታውሳችሁ ምናምን ነገር እንደዚህ ወንድሞችን ልደታቸው እንዲህ ስታከብሩ ማስታወሳችሁ እንደዚህ ማድረጋችሁ ራሱ በጣም ድንቅ ነው። ቤትሻ በተለይ ያው መጨረሻ ላይ ብቻሽን ብበዩ ትላለ። ይህን ያውስ ትልቁ ነገር ማስባችሁ ቀኑን አስታውሳችሁ ማድረጋችሁ በጣም ትልቅ ነገር ነው እና እህቶችን ሳላመሰግን አላልፍም። ኡስታዝ ዮሐድ ወንድማችን ዮሐድ ታላቃችን አስተማሪያችን እንኳን ተወለድክልን ለማለት እወዳለሁ። ዮሐድ በጣም የሚገርም ሰው ነው። በነገራችን ላይ ባለፈው ነግራቸዋለሁ። እኔን ያስጠመቀኝ እሳቸው ናቸው ትላለህ። ያስጠመቀኝ ወንድሜ ነው። የሚያበረቱን ያስተማሩን ለዚህ ደረጃ ያበቁን ከታላላቅ ወንድሞች መካከል አንዱ ነው ዮሐዴ እና እንደዚህ ላይ በመገኘት የራሱ በጣም ደስ ብሎኛል። እንኳን ተወለድክልን፣ የአገልግሎት ዘመንን ይባርክልን፣ እንደ ዲያቆን ደግሞ ወፍረህ የምናገኘ ያደርግን ነው የምትለው። ለዛ ያለው እንግዲህ ቃሉም ጠፋብኝ ብዙ አልችልም ማሞጋገዝ እና ሀፒ በርዝዴ ብያለሁ። ብሮስኪ ቃሉ ወፈረ። አሜን አሜን። ዲቫይ አመሰግናለሁ። ያው ምንድነው የመንፈስ ልጅ ልበል እኔን ያስጠመቁ ማለት ቀሲስ ጋር ወስደን ምናምን ያስጠመቅ ነው ዴቫ እኛ ነን እና እኔና አንትሽ 1 አመት ሞላ አይደል? አምና ፋሲካ ላይ ሆሳዕና የ1 አመት ልጅ ነው ትላለህ። የ1 አመት ልጅ ነው እና አመሰግናለሁ ዲቫይ። እሺ ጽ ያለሽ አለው። እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁም ዮሐድዬ ምርጡ ተወዳጁ ትሁቱ ወንድማችን እንኳን ተወለድክልን። መልካም ልደት። የምትፈልገው እድሜ ድረስ ኑርልን፣ ጸጋውን ያብዛልክ። ምንድነው የሚባለው? በተረፈ መልካም ልደት። አሜን አሜን። ጽ እንኳን ተመልሰሽ መጣሽ። አንቺም እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። አሜን። እሺ እናመሰግናለን። ኬኩ እንግዲህ ቆረስ የቤት ኬክ ነው፣ የውጭ አይደለም። ኧረ ባርኪው ኤፌሶን እባክሽ ስለፈጠረ። ኧረ ባረኩት እኮ ባርኮታል ማለት ነው። እሺ በስላሴ ስም አለ እኮ። እሺ ዮሐድ ብሏል። ያው ዲያቆን ባርከውት ግን እድሜው ስንት ነው እያልን እንዲህ ነው እያልን ከጠራን በኋላ ቢቆረስ አሪፍ ነበረ። እሷ አትችልም፣ ለቁጥር ቸኩላለች። ሊሄድ ነው ቤቲ በረሀብ ትሞታለች። ተቆጠረን። አይ ዮሐድ ሊያመልጠን እኮ ነው። እሺ ምናልባት ዲያቆን አንተ ባርከው። እሺ በቃ ዮሐድ የራሱ እንጂ የልደቱ ባለቤት ዮሐድ መልካም ምኞት ተመኝተህ ነው ከሁሉም። እሺ በቃ እግዚአብሔር ደግሞ እንኳን ለዚህ እኛም እድሜ ሰጥቶ ጊዜ ሰጥቶ እንደዚህ ለመሰባሰብ ምክንያት ዮሐድዬን ስለሰጠን እግዚአብሔር ይመስገን። ደግሞ የእያንዳንዳችሁን እንደዚህ ተሰብስበን የምናከብርበትን እድሜና ጊዜ ያድለን፣ ፍቅራችን ይጠብቅልን፣ አንድነታችን ያጽናልን። ከልብ የሆነ መዋደድ፣ ሽንገላ የሌለበት፣ ማስመሰል የሌለበት ፍጹም ፍቅር ለእኔም ለእናንተም ለሁላችንም ይስጠን። እንደዚሁ እንደሆንን ደግሞ በፍቅር በሃይማኖት በምግባር ደግሞ በርትተን አምላካችን ኢየሱስ ክርስቶስ ሲመጣ ደግሞ ደግ ነገር አግኝቶብን እናንተ ብሩካኑ ውረሱ፣ ፍቅሬን መንግስቴን ውረሱ፣ የዘላለም ሕይወትን አግኙ የሚለውን ያን ሕይወትን ቃል የምናፍቀውን ቃል እንዲያሰማን ፈቃዱ ይሁንልን። እዚህ የሚያገለግሉትን እነ ዮሐድዬን እነ ኢዮባን አኬን ዲያቆን መኳንንት ዲያቆን መኩ ዮኒ ታላቁ ጅብሪ ዘማርያም እነ ቤቲ እነ ዴቫ እነ እፎይ እነ ጽዮንዬ እነ ቤላ እነ ማማዬ እነ ትንሿ እነ ሶሲ ዝም የመጣኝ ነው የምናገረው። አደራ እንግዲህ እንዳትቀይሙኝ ስም ካልጠራው። ግን ሁላችሁንም የጠራዎቹም ያልጠራዎቹንም እናንተን የመሰለ ወንድም ስለሰጠን እግዚአብሔር ይመስገን። ቲክቶክን ስንከፍት ስንጀምር ለዚህ ዓላማ አልነበረም። ግን እግዚአብሔር ባወቀ እኛን ባሮቹን ምንም እዚህ ይግባ ማንባል ሰዎች ሰብስቦ ቃሉን እንደምንሰክር ቤተክርስቲያንን እንድናጸና የሄዱትን እንድናመጣ ምክንያት ስላደረገን እግዚአብሔር ይመስገን። ዮሐድዬ በአገልግሎት በርታልን። በየሄድንበት ሁሉ ወንድሞቻችንን ካከበርን የምንከብረው እኛ ነን።
ባይዘው እኔ የዋህድዬ ተማሪ ነኝ ስል ይሄ ለማስመሰል ለሽንገላ አይደለም። ወንድሞቼን በየርኩበት ሁሉ ማከብረው ለሽንገላ ለሌላ አይደለም። ወይ ሰዎች ወንድምነታቸው ከፍ ካላደረኩኝ ማን ሊያከብራቸው ነው? ስለዚህ ወደድኩም ጠላሁም ስለ የዋህድዬ ታላቅነት ማውራት አለብኝ። ታላቅ ወንድምነት ስለ ሁሉም፣ ስለ እድሜ አይደለም ማውራው እኔ ስለ ፍቅራችን፣ ስለ አንድነታችን፣ ስለ መንፈሳዊ ጥንካሬያችን፣ ስለ ቃለ እግዚአብሔር፣ ስለ ቤተክርስቲያን ነው። ስለዚህ እኛ ስናከብራችሁ ሁሉም ያከብራችኋል። እህቶቼን ሳከብር ሁሉም ያከብራችኋል። ወንድሞቼን ካዋርኩ እኔ የምዋረደው። ስለዚህ በየሄድንበት ወንድሞቻችን እህቶቻችንን ማክበር መልመድ አለብን እና የዋህድዬ ምክንያት ሆነ ስላሰባሰብከን እግዚአብሔር ይመስገን፣ እግዚአብሔር ይስጥልን። ቤትሻ ደግሞ ይሄን ዕለት ዕለት ለወንድሞችሽ እኔ ሴቶች በዚህ ጎበዞች ናችሁ። እውነት እኛ ዝም ብለን ምስኪኖች ነን፣ ጅሎች ነን። በቃ ዝም ብለን እፍ ማለት ብቻ እየመጣን እናንተ ግን እንደዚህ ሞቅ እያረጋችሁ ኬክ ጋግራችሁ ሄዳችሁም ገዝታችሁም ብቻ ዋቴቨር ይሄ በጣም በጣም ትልቅነት ነው። ባይዘበይ በጣም ያላችሁ ፍቅር ያሳያል እና ይሄን ዕለት ዕለት ደግሞ ስለምታደርጉ በዚህ በጣም እግዚአብሔር ይስጥልን። የአባቶቻችን የእናቶቻችን ጸጋ በረከት ይደርባችሁ። የዋህድዬ በቃ እንኳን ተወለድክልን። መልካም ልደት፣ የሰላም የፍቅር የበረከት ዘመን ያርግልህ። በደስታ በበረከት ኑርልን። እንዲህ የአንድነታችን የፍቅራችን መገለጫ ያደርግልን። በአብ በወልድ በመንፈስ ያው እንግዲህ አቡነ ዘበሰማያት ባላችሁበት ማለት ነው። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በሲሳየነ ዘለለዕለትነ በሰማይ ጋይነ ከመነ ሰኪምነ እግዚአብሔር ጸባኦት ሰላም ለኪ ታንተማንሽ ኦ ምልዕተ ጸጋ እግዚአብሔር ምስሌ ኢየሱስ ክርስቶስ ከመ ይስመዕ ኃጣውኢነ ኃይለ እግዚአብሔር አብይ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ወይ ኩሉ እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። ፍቅራችን ያበርታልን፣ ያጽናልን። መልካም ልደት የዋህድዬ። አሜን አሜን አሜን። ዲያቆኒ እግዚአብሔር ይስጥልን። አሁን ቁረሹ አሁን መልካም ልደት ያልሽ ቁረሽ አሁን ቁረሽ። እሺ ይሄ ሁሉ ነገር አበላሽቼ ነበር። በጣም ነው የማመሰግነው። ዲያቆን አስተካከልከው እና አመሰግናለሁ። እሺ እንዴት ነው እናንተ አፍታችሁ አትኛ ቋራስ ራሱ አልችልበትም። ግን መልካም ልደት ነው ናቲ። ምን ልደት ይሻል? መልካም ልደት ማን ነው? ዲያቆን በጣም ነው እንዲራበሽ ያው እንትን ክላስ ምናምንም ስላለው አረፍ እንዲልም እዚህ ጋር ያላችሁ ክርስቲያን ወይኔ ስለማልቆይ እፎይም ስለከፈተ እዛም ትሄዳላችሁ እና የዋህድዬ እንወድሃለን፣ እናከብረሃለን። ወንድማችን በብዙ አገልግልልን፣ በብዙ ደግሞ እግዚአብሔር አምላክ ስራህን ይባርክልን። እናንተ ምርቃት አልችልም፣ ግን ኬት እንደሚመጣልኝ አላውቅም ምርቃቱ እና እንወድሃለን። የእርጅና ምልክት ከእድሜ ጋር አብሮ ይመጣ ነው። አይዞሽ ጥናት ሰላም ሳይሆን ፓኬጅ ነው። ንገራት የዋህድዬ። አየሽ አታውቂም ነበረ። እድሜ የሚያስተምር ነገር ነው ይሄ ነገር። እሺ እና ቴንኪ በጣም አመሰግናለሁ ሁላችሁም። እንዳለችው እና አንትሽ ምንድን ነው የሚለኝ በውስጥ እስኪ ኤኒዌይስ በጣም አመሰግናለሁ ማማይ፣ እግዚአብሔር አክብርልኝ። ሁላችሁም እዚህ ያላችሁ እሺ ኤኒዌይስ በጣም ነው የማመሰግነው። ለቀጣይ ዓመት ደግሞ ያገናኘን። እሺ ይዋድ አሜን አሜን። አዎ ባለፈው ዓመትም እንደዚሁ ነበር። ያሬዶም ነበረ ሴትሻን አለ። እግዚአብሔር ይመስገን በሞት እንኳን አልተለየም። ደስ አይልም? እግዚአብሔር ይመስገን በጣም እግዚአብሔር አምላክ በሚቀጥለው ዓመት ደግሞ ንስሐ ገብተን ወደ እርሱ ቀርበን ደግሞ እንድንገናኝ መልካም ፈቃዱ ይሁን። ሰላም ደር። በጣም አመሰግናለሁ። እሺ ዋህድዬ እናመሰግናለን።